ሊሰጥ ነው። ይሄው የመኪናው ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው ብዙ ከባድ ነገሮች ከዚህ በኋላ ይመጣሉ። ማሻአላህ አላህ ወላሂ ጋይስ ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። ጭብጨባ ሞራል እንኳን ደስ አለ ዘማሪ ገብረ ዮሐንስ እስከነ ሊብሬው በስሙ እስከነ ሊብሬው ማለት ነው። በስሙ ነው የተደረገለት። እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። አባቴ አምላኬ ጌታዬ ፈጣሪ ይሄ ያደረክ ያለው አንተ እንደው አውቃለሁ። ብዙ አላበዛባችሁም፣ ትንሽ ባራዝምም አትፈርዱብኝም። ዛሬ ከሰርግ በላይ ስለሆነ ትንሽ እንድትሰሙ ይፈልጋለሁ። ቀጥታ ሰረጨት ይህ ሁሉ ያው አንዳንዴ ተናጋሪዎች መሆን እንችላለን። ነገር ግን በእንደዚህ ወሳኝና ከባድ ሰዓት ግን አንደበታችን ላይ ፈታ ቢችል የምትረዱ ይመስለኛል። እንግዲህ ቀደም ሲል እህታችን ምህረት ተናገር እንደነበረ ገብረ ዮሐንስ የዛሬውን ገብረ ዮሐንስ ለማግኘት እንዲሁ የመጣ ነገር አይደለም። እንደ ሰውኛው ወጣ ውረድ ነበር። አዎ እግዚአብሔር ግን ደግ ነው። እግዚአብሔር ግን ትላንትን አይቶ ነገን ደግሞ የሚሻል ነገር የሚያደርግ ጌታ ስለሆነ ይህን አድርጓል። አሁንም በድጋሚ ክብር ለእርሱ ይሁን። እኔ ከዚህ በላይ ብዙ ልናገር አልችልም። ነገር ግን ደግሞ እግዚአብሔር የሚገለገለው በበጎ ሰዎች እንደሆነ ስለማቅ ልጃችንን አዶናይን እግዚአብሔር አምላክ በጥበብ በሞገስ ገና አሳድጎት የጀመራቸውን በጎ ነገሮችን በተግባር እንዲያውል ከክፉ እንዲሰውረው እድሜውን ረዘም እንዲያደርግለት መሻቱን ሁሉ ከኃጢአት በቀር እንዲፈጽምለት ከልቤ እመኛለሁ። የስማይል ስፔሻል ክሊኒክ ስፔሻሊ ሰላምዬና ወዳጅ አንዱዓለምና መሰል አጠቃላይ በዚህ ድርጅት ላይ ያላችሁ ሁሉ ተባረኩ። እኔ ግን ማቀው ከፊት ሰላምና አንዱዓለም ስላወቅኩ ነው። እናንተንም ይሄንን በጎ ነገር በልባችሁ